ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከክፋ ቴሌቪዥን ይዛቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከፋ ዞን ደካ ከተማ በከፍተኛ ወጪ የተገነባው የደካ ዳሩ ሰላም መስጂድ በይፋ ተመረቀ። የኢትዮጵያ ፈትዋ ኮሚቴ ዋና ሰብሳቢና የምስራቅ አፍሪካ ኡላማዎች ምክትል ሰብሳቢ ዶክተር ጄይላን ከድርን ጨምሮ የእምነቱ አባቶችና የክልሉ ከፍተኛ አመራሮች በምረቃ ስነ ስርዓት ላይ ተገኝተዋል። ዘገባው የባልደረባችን ሰለሞን ተሰማኑ አማኑኤል ክንፈ ያቀርባል። በመድረኩ ላይ ተገኝተው ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደና የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ኢትዮጵያ የብዙ ሃይማኖቶች ባለቤት እንደመሆኗ መጠን በካፋ ዞን የሚገኙ የእስልምና እምነት ተከታዮችም ከሌሎች የእምነት ተከታዮች ጋር ተከባብሮና ተፈቃቅሮ የሚኖር ሕዝብ መሆኑን ተናግረው ይህን የአብሮነት ተግባር አጠናክሮ ማስቀጠል እንደሚገባም ተናግሯል። ከዓለም ጥንታዊ ስልጣኔዎች አንዷ ስትሆን በርካታ እምነቶች ተከባብረው በሰላም የሚኖሩባት ሀገር ናት። ከነዚህ እምነቶች መካከል አንዱ እስልምና ሲሆን በብዙ ሚሊዮኖች የሚቆጠሩ ተከታዮች ዛሬ በሀገራችን ይኖራሉ። እስልምና ወደ ኢትዮጵያ የገባው ነብዩ መሐመድ በ615 ዓመተ ምህረት በመካ የቁረይሽ ጎሳዎች ከፍተኛ ተቃውሞና ግፍ የተነሳ ወደ አበሻ ሀገር ሄዱ ባለው መሰረት የአክሱም መንግስት ወደ ሆነው አልነጃሺ አሳማ በፍቅር ተቀብለው በነፃነት እንዲኖሩ ከፈቀደላቸው ጊዜ ይጀምራል። በካፋም ከ14ኛው እስከ 16ኛው ክፍለ ዘመን መካከል በንግድ ግንኙነት በመጡት የሙስሊም እምነት ተከታዮች ቶንጎላ አብዱሰላም የመጀመሪያ እንደሆነ ይነገራል። በአሁኑ ወቅት በዞናችን በሁሉም ወረዳዎች የእምነቱ ተከታዮች እምነታቸውን በነፃነት የተከተሉ ከሌሎች ወንድም የእምነት ተከታዮች ጋር በሰላም እና በፍቅር ይኖራሉ። የሀገራችን ታሪክ ሲነሳ የበርካታ ነገሮች መፍለቂያም የበርካታ ጉዳዮች መነሻም ናት። ያለምንም መሳቀቅ መናገር የምንችለው እስልምናን ከመካከለኛው ምስራቅ በቀጥታ በመቀበል በአፍሪካ ለመጀመሪያ ጊዜ ተቀብላ ይህ እምነት በሰፊው የአፍሪካ ግዛት ውስጥም ሆነ በተለያዩ የዓለም ሀገራት እንዲሰራጭ ከፍተኛውን አስተዋጽኦ የተጫወተች ሀገራችን እንደመሆኗ መጠን እስልምናና ኢትዮጵያ ቁርኝታቸው በጣም የጠነከረ መሆኑን መግለጽ እወዳለሁ። ዛሬ ክቡራትና ክቡራን እዚህ የተሰበሰባችሁ እንግዶቻችን እዚህ የተገናኘ ነው በፈጣሪ ፍቃድ ለወራትና ለዓመታት በጉጉት ስንጠብቀው የነበረው የደካ ዳሩ ሰላም መስጊድ ግንባታ ተጠናቆ ለምረቃ የበቃበትን ታላቅ ቀን ለማክበር ነው። ይህ ቀን በጌሻ ወረዳና አጎራባች ወረዳዎች አጎራባች የክልላችን ዞኖች ላሉ ለመላው ሙስሊም ማህበረሰብ የደስታ ቀን ነው። የኢትዮጵያ የእስልምና ጉዳዮች የኡለማ ጉባኤ ዋና ሰብሳቢ ዶክተር ጄይላን ከድር በበኩላቸው ለከተማው ድምቀት የሆነውን መስጂድ ምረቃ ላይ የተገኙትን ሁሉ አመስግነው ሁሉም የእምነቱ ተከታዮች የሌሎችንም እምነት በማክበር በመደጋገፍ ሊኖሩ እንደሚገባም አሳስቧል። المسجد مفاتيح للخير لهذا الإقليم ولجميع إثيوبيا وأن يكون مغلاقا للشر لجميع إثيوبيا فلتبارك إثيوبيا ينزل الله تعالى على بلادنا البركة والسلام والأمن والحمد لله رب العالمين. ሌላው ይህ ዛሬ መስጂድ መከፈትና መመረቅ ለዚህ አካባቢ የእድገት የብልጽግና የሰላም የበረከት መከፈት አላህ ያድርግልን። እንደ ሀገራችን እንደ ኢትዮጵያም ሰላሙ በረከቱ መልካም ነገር በሙሉ ወደ ሀገራችን ይመጣ ያድርግልን። መጥፎ ነገር ክፉ ነገር ለሀገራችን ማይበጅ ነገር የሚወገድበት አላህ ያድርግልን ብለዋል። በምረቃ ስነ ስርዓቱ ላይ የተገኙት የእምነቱ ተከታዮች ይህ መስጂድ ተጠናቆ ለምረቃ በመብቃቱ ደስተኞች መሆናቸውንም ተናግሯል። መስጂድ ምረቃ መድረስ ደስታዬ በጣም ከፍ ያለ ነው። ምኞታችን ይሳካል ወይ የሚለው ፍላጎት ነበረን። ከመጀመሪያ ስንጀምር ያው እንደ መስጂዱ ጀማ አባል
ጥሩ ተሳትፎ ነበረ። ተሳትፎ የእምነቱ ተከታይ ሙስሊሙ ማህበረሰብ ብቻ ሳይሆን ሌሎች ወንድሞቻችን ሌሎች እምነት ተከታዮች ያላቸው ሚና በጣም አስደስቶናል። እኔ ይሄ መስጂድ ተገንብቶ ማለቁን የሚገልጽበት ደስታ ልክ የሚገልጽበት አቅም የለኝም። እኔ ያው በጣም ነው እጅግ በጣም ደስተኛ ነኝ። እኔ ብቻ ሳልሆን ሙስሊሙም እኛ ጎን የሆነ እኛ ጋር ተሳትፎ ያስመረቀውም ለዚህ ምረቃ የደረሰው ሙስሊም ያልሆነ ማህበረሰብም ከኔ በላይ እንደሚታዩት እየተደነቀ ይገኛል። ደስታዬ ልክ የለውም። በዚህ ልክ ስላልጠበቅኩኝ ከሙስሊሙ ቁጥር አንጻር ከጀመርነው ጅምር አንጻር ከእቅዳችን አንጻር እቺን ቀን እናፍቅ ነበር። ለዚህ በመድረሳችን ደስታዬ ወደር የለውም። መስጂዱ ተጀምሮ እስከሚጠናቀቅ ድረስ የተለያዩ ድጋፎችን ሲያደርጉ እንደነበር ገልጸው በመጨረሻም የሚከተለውን መልእክት አስተላልፏል። ከሁሉ ባለፈ ደግሞ ለኛ የተሰጠን እድል በተለይ በዚህ በብልጽግና መንግስት የተሰጠን እድል ይሄ ነው የሚባል አይደለም። በፊት እንደዚህ አይደለም። ሰፊ ፕሮግራም አገራዊ ፕሮግራም ማዘጋጀት ይቅርና ተሰብስቦ መስገድም የተከለከለበት ጊዜ ነበረ። አሁን ግን ይሄ ሁሉ እድል ተሰጥቶናል። በቀጣይም በአንድነት በጋራ ሁነን ወደፊት እንድንቀጥል ሙስሊሙ ማህበረሰብ ከመንግስት ጎንም እንዲሆን ከሌሎች ማህበረሰቦችን ሙስሊም ያልሆኑትን በተለመደው አብሮ ተከባብሮ ወደፊት እንዲቀጥል ለማሳሰብ ወዳለሁ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባለፉት 6 ወራት በዋና ዋና ዘርፎች የተከናወኑ ተግባራት ውጤታማ መሆናቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀ። ቢሮው ባለፉት 6 ወራት በተከናወኑ ተግባራትና ስኬቶች እንዲሁም በቀጣይ ትኩረት መስኮች ዙሪያ መግለጫ ሰጥቷል። ባልደረባችን ሳሙኤል ቆጭቶ መግለጫውን ተከታትሎታል። ዝርዝሩን አማኑኤል ክንፍ ያቀርበዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ይሽዋስ አለሙ በመግለጫቸው ባለፉት 6 ወራት አበረታች ስኬቶች ከተመዘገበባቸው ዘርፎች መካከል የኢኮኖሚውን ዘርፍ በዋናነት አንስተዋል። የኢኮኖሚ ዘርፍ ግብርና ላይ በሚመለከት በዋናነት በዚህ በዋና አዝርዕት ሰብሎች ላይ በ2017-18 የምርት ዘመን ወደ 384 ሺህ ሄክታር ለመሸፈን ተሰርቷል። በአጠቃላይ የእቅዳችን 100% ነው። በዚህም ወደ 20.3 ሚሊዮን ኩንታል ምርት ተሰብስቧል። ይህ ማለት ያው የሲዝኑ አምናው በልጋ የታረሰው በዚህ ክረምት ጭርም ስለሚሰበሰብ እንደገና ዘንድሮ መር ላይ የታረሰውም አሁን እየተሰበሰበ ስላለ ኦልሞስት በአጠቃላይ 20.3 ሚሊዮን ኩንታል ተሰብስቧል ማለት ነው። እዚህ ውስጥ በሜካናይዜሽን ደግሞ በብዛት የምንጠቀመው ነው። ስለዚህ ብዙ ትራክተሮች እየገቡ ነው ያሉት በሁሉም ዞኖች ላይ በክልልም አስቀድሞ በዞኖችም የተገዙ ትራክተሮች አሉ። እንደገና ደግሞ ባለሀብቶችም የሚያንቀሳቅሳቸው ትራክተሮች አሉ። በዚህም 12000 ሄክታር መሬት ለማረስ ነው የታቀደው። ከዚህ ወደ 14834 ሄክታር በሜካናይዜሽን ታርሷል ማለት ነው። እዚህ ውስጥ ሌማት ትሩፋት የሚባለው ብዙዎቻችሁ የምታውቁት ኮንሰፕት አለ። ስለዚህ የቀብና ኮክኔ የሚባለውን 1.5 ሚሊዮን ለማስተራጅ ታቅዶ ወደ 1.2 ሚሊዮን ቀብና ኮክኔ ተሰራጭቷል በዚህ 6 ወራት ማለት ይሄ በጣም ትልቅ የሆነ ቁጥር ነው። ይሄ በአጠቃላይ ከተማ አካባቢ ላይ የሚታየው ኑሮ ውድነትን ለማስተካከል የእንቁላል አቅርቦትንም የዶሮ ስጋንም ለመጨመር አሁን አስተዋጽኦ አለው ነው። ወተት ምርት ላይም በጣም ብዙ ስራዎች ነው እየተሰራ ያለው። ወደ 37000 ላሞችና ግደሮችን ለማዳቀል ታቅዶ 30000 ወይም የእቅዱ 80.9% አንዳቀል ተቻለ የልማት ትሩፋት አንዱ አካል ነው። እዚህ ውስጥ 65 ሚሊዮን ሊትር ወተት ነው ለማምረት ያቀርነው 58 ሚሊዮን ሊትር ወተት ተመርቷል ማለት ነው። በበጀት ዓመቱ 18000 ቶን የቡና ምርት ለማዕከላዊ ገበያ ለማቅረብ የታቀደ ሲሆን ከ13000 ቶን በላይ ምርት ለማቅረብ መቻሉን የቢሮ ኃላፊ ጠቅሰዋል። ቡና ዘንድሮ ላይ በጣም በጥሩ ሁኔታ ገበያ ላይ ለማውጣት ጥረት እየተደረገ ነው ያለው። ስለዚህ 5537 ቶንን የታጠበና 12800 በአጠቃላይ 18000 ቶን ቡና ለማዕከላዊ ገበያ ነው ለማቅረብ ያቀድ ነው። ከዚህ እስካሁን ባለው ወደ 13183 የቢሮ ኃላፊው በሌሎች ዘርፎችም የተከናወኑ ተግባራትንና የተመዘገቡ ስኬቶችንም አብራርተዋል። ሲሰበስብ የነበረው በተከታታይነት በተሰራው ስራ የገቢ መዋቅርን ኤምፓወር ለማድረግ አንድ ብዙ ህጎችን ለማሻሻል ሁለት
እና አጠቃላይ አቅማችን ለመጠቀም የተሰራው ስራ አሁን ክልላዊ ገቢ ማመንጨት አቅማችን በብዙ መንገድ እያደገ ነው ያለው። ዘንድሮ ላይ ወደ 18.4 ቢሊዮን ብር ነው ለመሰብሰብ እየታቀደ ያለው። ከዚህ በዚህ በጀት ዓመት ወደ 9.2 በ6 ወር ውስጥ 9.2 ቢሊዮን ብር ነው እቅዳችን። ከዚህ ወደ 8.06 ቢሊዮን የእቅዳችን 87% አሳክተናል ማለት ነው። ለዚህ ክልል እጅግ በጣም ታላቅ የሆነ ድል ነው። 2.4 ቢሊዮን ከመሰበሰብበት ወደ 18.4 ቢሊዮን በዚህ 3 ዓመታት ተመስ የተደረገው መሻሻል በጣም በብዙ ጉዳዮች ነው። አንደኛ ብዙ ህጎች ተሻሽሏል። ሁለተኛ ጠንካራ የሆነ የህግ ማስከበር ስራ እየተሰራ ነው ያለው። ሶስተኛ ህብረተሰቡም በግብር አከፋፈል ላይ ያለው ንቃተ ህሊና ተሳትፎ እየጨመረ ስለመጣ ኦልሞስት የበጀት 64% አካባቢ በምንሰበስበው ገቢ ነው የሚሸፈነው። ትምህርት ላይ ያለ ችግር ብዙዎቻችሁ የምታውቁት ነው። ስለዚህ የውጤታማነት ብዙ ችግሮች ከፈተና ማኳያ የሚነሳበት ነው። ይህን ለማስተካከል እኛ ክልል ላይ በክቡር ርዕሰ መስተዳድር የተጀመረ ኢኒሼቲቭ አለ። ይሄ ሞዴል ቅድመ አንደኛ የሚባል ነው። ስለዚህ ይሄ በየአካባቢው ላይ ሞዴል ቅድመ አንደኛ ትምህርት ቤቶች እየተገነቡ ካልመጡ ቢያንስ ወደ ኋላ ያለው ቀጥሎ የሚመጣው ጄኔሬሽን ቤዙ ተስተካክሎ መጣት አለበት ተብሎ ስለታሰበ 61 ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች በእኛ ክልል እየተገነቡ ነው ያሉት በሁሉም ወረዳዎች ማለት በሚቻል ደረጃ። ኦልሞስት ያለ መዋቅር 20 ከተማ አስተዳደርና 41 ወረዳ ነው። ስለዚህ በእነዚህ ሁሉ እየተገነባ ነው ያለው። ከዚህ ውስጥ 26ቱ ተጠናቆ አገልግሎት መስጠት ጀምሯል። በዚህ 2018 ላይ በዋናነት 3-4 ጉዳዮች ስላሉ ትኩረት አድርገን ስራ እንስራ ተብሎ ሰፋ ያለ ዝግጅት ምዕራፍ ተሰርቷል። 2018 እንደ ፓርቲያችን ከተስፋ ብርሃን ወደ የሚጨበጥ ብርሃን የምንንቀሳቀስበት ጊዜ ነው። የ6ኛው ምርጫ ዙር የሚጠናቀቅበት ነው። እንደገና አዲስ ምርጫ 7ኛ ዙር ምርጫ የምንጀምርበት ስለሆነ ለዚህ የሚመጥን ሁሉ አቀፍ ዝግጅት መደረግ አለበት ተብሎ ሰፋ ያለ ዝግጅት ሲደረግ ነው የቆየው። ለዚህ ዝግጅቶች አንዳንዱ አመራርን ማስተካከል ነው። ስለ መዋቅራችን ላይ ያለው ከክልል ጀምሮ ከታችኛው መዋቅር የአመራር ስርዓቱን ማጥራት፣ ማስተካከል፣ ተመጣጣኝ እርምጃ መውሰድ፣ በአዲስ መልክም የማሸጋሸግና የመተካት ስራ ተሰርቷል። ሰላምና ጸጥታ ስራዎች በሚመለከት በዋናነት ክልላችን ክልል ሆኖ በመመሰረቱ ቁጥር አንድ አገኘ ብለን ሁሌ ከምንናገረው የሰላምና ጸጥታ ስራ ነው። ከየትኛው ጫፍ እስከ ጫፍ በጣም ተንቀሳቅሶ መስራት የሚቻልበት የትኛው የልማት ስራ ማያስተጓጉል በጣም አስተማማኝ የሆነ ሰላም ያለበት ክልል ነው። አልፎ አልፎ በየኮሪደሮቹ የሚያጋጥሙ ችግሮች ቢኖሩም በዋናነት ክልሉ እጅግ በጣም የተረጋጋ ዘላቂ ሰላም ለመገንባት ጥረት እያደረገ ነው ያለው። በእነዚህም ማህበረሰብ ተኮር ውይይቶች ላይ በጣም ትኩረት አድርጎ እየሰራ ነው ያለው። የጸጥታ ምክር ቤት ከክልል ጀምሮ በክቡር ርዕሰ መስተዳድር የሚመራ በየደረጃው ባለ አስተዳዳሪዎች የሚመራ የጸጥታ ምክር ቤት በየጊዜው ፈጠን ብሎ ውይይቶችን እየተወያየ አቅጣጫ እያስቀመጠ እየመራ ይገኛል። የመልካም አስተዳደርና የፍትህ ተደራሽነትን ማረጋገጥ በስራ ዘመኑ ልዩ ትኩረት ከተሰጠባቸው ዘርፎች በዋናነት ተጠቃሽ ናቸው። እንደ ቢሮ ኃላፊው ገለጻ ጥሩ የፍትህ ተደራሽነትን ለማድረግ በተለይ ከባለፈው መጀመሩ በጣም በስፋት እየተሰራ ያለው ባህላዊ ፍርድ ቤቶችን በቀበሌዎች ማደራጀት ነው። እኛ ክልል ውስጥ ወደ 906 ቀበሌያት አሉ። ከነዚህ ውስጥ 605ቱ ቀበሌዎች ወደ ስራ ገብቷል። ይሄ አንደኛ ፍርድ ቤቶች ላይ ጫናን ይቀንሳል። ሁለተኛ እዛው ማህበረሰቡ ራሱ በራሱ የሚያስተካክለውና የሚፈታው ማህበረሰብ በጣም የሚያጠናክር እጅግ በጣም የፈጠነ ፊትም የሚሰጥ በአብዛኛው በመተማመንና በመመካከር የሚፈጸም ስለሆነ በጣም ጥሩ የሆነ ጉዳይ ነው። ተጠናክረው ይቀጥላል የሚለውን ነገር ለማንሳት ነው። በሌላ በኩል ከስኬቶች ባሻገር በቀጣይ ልዩ ትኩረትና ርብርብ የሚጠይቁ ዘርፎች መኖራቸውንም በመግለጫው ተመላክቷል። አደረጃጀቶች የፓርቲውን ተልዕኮ መወጣት በሚችሉበት አግባብ መጠናከር እንዳለባቸው ተገለጸ። በከፋ ዞን የጨና ወረዳ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የተለያዩ አደረጃጀት መመሪያዎችና እቅድ ላይ ለወረዳ አመራሮች ስልጠና ሰጥቷል። ዘገባ የወረዳ መንግስት ኮሚኒኬሽን እንደሚከተለው ይቀርባል። ተሻሽሎ የጸደቀውን የብልጽግና ፓርቲ አደረጃጀት መመሪያዎችና የአባላትን አደረጃጀቶች እቅድ ዙሪያ የጨና ወረዳ ብልጽግና ፓርቲ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ታከለ ጌቱ ስልጠና ሰጥተዋል። የአገልግሎት አሰጣጦችን ቀልጣፋ፣ ውጤታማ፣ ከብልሹ አሰራር የጸዳና ለተገልጋይ እርካታን የሚያረጋግጥ እንዲሆን አባላቱ የግልና የጋራ ኃላፊነት መወጣት አለባቸው ብለዋል። በፓርቲ የተሰጡ ሙያዊ ተልዕኮችን በአግባቡ መወጣት፣ የፓርቲ መዋጮና የተለያዩ የፓርቲ ልሳናት ግዢ መፈጸምና አዳዲስ አባላት ማፍራት ያስፈልጋል
ያስፈልጋል ያሉት አቶ ታከለ ጌቶ በመደበኛ የቤተሰብ ውይይትና ግምገማዎች ላይ መገኘትና በንቃት መሳተፍ ከአባላቶቻችን እንደሚጠበቅ ገልጸዋል። የጨና ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ በበኩላቸው የፓርቲው የልማት አደረጃጀቶችን ይበልጥ በማጎልበት በቀጣይ በውጤት ሊመነዘር የሚችል የእቅድ ተግባራዊነት እውን ማድረግ ይኖርብናል ብለዋል። የተግባርና የአስተሳሰብ አንድነት በመፍጠር የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ከዳር ለማድረስ በትኩረት መስራት ይጠበቃል ብለዋል። ብልጽግና ስኬቱ የህዝብ በመሆኑ በተገኘው ውጤት ከመርካት ለቀጣይ ስኬት መጠነ ሰፊ ርብርብ ማድረግ እንደሚገባ አቶ ተመስገን አስረድተዋል። የህዝቡን ህይወት መቀየር የሚችል የአደረጃጀትና የፖለቲካ ስራዎችን ተግባራዊ ለማድረግ በየደረጃ ያለው አመራር ከወዲህ በቁርጠኝነት ጠንክሮ መስራት ይኖርበታል ብለዋል። በያዝነው በጀት ዓመት የብልጽግና ጉዞ በውጤታማነት የታጀበ ተግባራትን ለመከወን ከወትሮ በተለየ አኳኋን አመራሩ በትብብርና በቁርጠኝነት መስራት እንደሚገባም አቶ ተመስገን አስገንዝበዋል። የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም ብልጽግና ፓርቲ ለትውልድ የምትመች ሀገር ለዜጎች ለማስተላለፍ ጠንካራ ራዕዮችን ሰንቆ እየሰራ ይገኛል ብለዋል። ሁሉም አደረጃጀቶች የፓርቲውን ተልዕኮን መወጣት በሚችሉበት አግባብ መጠናከር እንደሚገባቸውም አቶ ተረፈ አስገንዝበዋል። ጠንካራ የተቋም ግንባታ የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ አቅጣጫ መሆኑን አስታውሰው በህብረትና ቤተሰብ ደረጃ ንቁ ተሳትፎ ማድረግ እንደሚገባ አሳስበዋል። በተለይ በህዝብ ተጠቃሚነት፣ በመረጃ አደረጃጀት፣ በሚዲያ አጠቃቀም፣ በተቋም ዓላማና ግንባታ ላይ በትኩረት መስራት እንዳለበት አሳስበዋል። በተናጠል ከሚያደርጉት ትግል ይልቅ የጋራ እንቅስቃሴያቸው አዋጭ በመሆኑ ከወረዳ ጽህፈት ቤት እስከ ታችኛ መዋቅር ባሉ አደረጃጀት ውጤታማ ስራ እየሰራ እንደሚገኝ ጠቁመዋል። ሁሉም የብልጽግና ፓርቲ አባላት በፓርቲው የተፈጠሩ ድሎችን በመጠቀም በአደረጃጀታቸው ንቁ ተሳትፎ እንዲያደርጉ ጠይቀዋል። ሁሉም የ5 ሚሊዮን ወጣቶች ኮደርስ ስልጠና ሰልጥነው የምስክር ወረቀት መውሰድ እንዳለባቸው ገልጸው የፋይዳ ዲጂታል መታወቂያ ማውጣትና ሌሎችም አውጥተው መያዝ እንዲችሉ በትጋት መስራት ያስፈልጋል ብለዋል። በመድረኩ ተሳታፊ የሆኑ የቤተሰብና የህብረት አመራሮች በበኩላቸው ሁሉም የብልጽግና ፓርቲ አባላት በሚያከናውኗቸው ተግባራት ግንባር ቀደም ሆነው መገኘት እንደሚጠበቅባቸው ገልጸዋል። ከፓርቲ ማዕከል የሚወርዱ ተልዕኮችን ከመፈጸም ጎን ለጎን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ንቁ ተሳትፎ በማድረግ ፓርቲው ያነገባቸው ራዕዮች እንዲሳኩ የበኩላቸው እንዲወጡም ተናግረዋል። የወል ትርክት መገንባት ለሀገረ መንግስት ግንባታና ለህብረ ብሔራዊ አንድነት ወሳኝ መሆኑን የሰላም ሚኒስትር መሐመድ ኢድሪስ ገለጹ። በኢትዮጵያ የጋራ ሀገራዊ ትርክቶችን ለመቅረጽ ያለመ ሀገር አቀፍ ኮንፈረንስ በጅማ ከተማ መካሄድ ጀምሯል። የሰላም ሚኒስትር መሐመድ ኢድሪስ በዚህ ወቅት ባደረጉት ንግግር የወል ትርክት ያሉ ክፍተቶችን የሚያስታርቅ በብዝሃነት ውስጥ ያሉ የአብሮነት እሴቶችን ለማጎልበት የሚያስችል መሆኑን ተናግረዋል። የወል ትርክትን መገንባት ለሀገረ መንግስት ግንባታና ለህብረ ብሔራዊ አንድነት ወሳኝ መሆኑን የጠቀሱት ሚኒስትሩ ከፋፋይ ትርክትና እሳቤዎችን ማስወገድ እንደሚገባ ጠቁመዋል። ኢትዮጵያ በህብረ ብሔራዊ አንድነት ወደ ከፍታ ጉዞ መጀመሯን በማንሳት ትውልዱን በጋራ ትርክት መቅረጽ እንደሚያስፈልግም አስገንዝበዋል። ለዚህም ሁሉም ባለድርሻ አካላት አስተሳሳሪ ትርክትን ለመገንባት በቅንጅት መስራት አለባቸው ብለዋል። በኮንፈረንሱ በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ፣ የመስኖና ቆላማ ሚኒስትር ዶክተር አብርሃም በላይ፣ የጨፌ ኦሮሚያ አፈ ጉባኤ ሰዓድ አብዱረህማን፣ በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፍ ያለው ተፈራ፣ ሌሎች የፌዴራልና የክልል አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በምስራቅ አፍሪካ የታዳሽ ኃይል አከፋፋይ በመሆን ቀጠናውን እንዳስተሳሰረች ተገለጸ። በተባበሩት አረብ ኤምሬት አቡዳቢ ከጥር 3 እስከ ጥር 4 ቀን 2018 ዓ.ም ድረስ ፓወሪንግ ሁማኒቲ ሪኒውብል ኢነርጂ ፎር ሼርድ ፕሮስፐሪቲ በሚል መሪ ቃል እየተካሄደ በሚገኘው 16ኛው የዓለም አቀፍ የታዳሽ ኃይል ኤጀንሲ ጠቅላላ ጉባኤ ላይ ኢትዮጵያ በቋሚ መልእክተኛው አምባሳደር ዶክተር ጀማል በክር ተወክላ በመሳተፍ ላይ ትገኛለች። የዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ቤተልሔም ምሩት አቀርባለች። አምባሳደር ጀማል በጉባኤው ባቀረቡት የኢትዮጵያ ብሔራዊ መግለጫ ሀገሪቱ የምትጠቀመው ኃይል ከ98 በመቶ በላይ ከታዳሽ የኃይል ምንጮች የተገኘ መሆኑን እንዲሁም ሀገራችን ታዳሽ ኃይል ማመንጨት ብቻ ሳይሆን በምስራቅ አፍሪካ የንጹህ ኃይል አከፋፋይ በመሆን ቀጠናውን ማስተሳሰሯንና በነዳጅ የሚሰሩ ተሽከርካሪዎች እንዳይገቡ በማገድ ከዓለም የመጀመሪያው ሀገር መሆኗን አንስተዋል። ይህም የኢኮኖሚ እድገቷን ከካርበን ልህቀት ነጻ በሆነ መንገድ ለማረጋገጥ ያስቀመጠችውን ግብ ስኬታማነት የሚያሳይና ለሌሎች አዳጊ ሀገራትም እንደ ሞዴል የሚወሰድ ተሞክሮ መሆኑን አብራርተዋል። የአየር ንብረት ለውጥን በተመለከተ ኢትዮጵያ የአፍሪካ ድምጽ ሆና እንደምትቀጥል አጽንኦት የሰጡት አምባሳደር ጀማል እንደ አውሮፓውያን አቆጣጠር በ2027 በአዲስ አበባ የሚካሄደው 32ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ሀገሪቱ በአየር ንብረት ዲፕሎማሲ ያላትን ግንባር ቀደም ሚና ከማጠናከር በዘለለ ለአዳጊ ሀገራት ፍትሐዊ የኃይል ሽግግር እንዲረጋገጥና ዓለም አቀፍ የፋይናንስ ድጋፎች እንዲሳለጡ ትልቅ እድል መሆኑንም አስምረውበታል።
አምባሳደር ጀማል ከዋናው ጉባኤ ጎን ለጎን ከተለያዩ ሀገራትና ኩባንያዎች ኃላፊዎች ጋር የሁለትዮሽ ውይይት አድርገዋል። ውይይቶቹ የኢትዮጵያን የታዳሽ ኃይል መሰረተ ልማት የማስፋፊያ ግንባታዎችን እንዲሁም ለኮፕ 32 ጉባኤ ስኬት ድጋፍ ማሰባሰብ ላይ ያተኮሩ እንደነበሩ ኤምባሲው ለኢትዮጵያ ብሮድካስቲንግ ኮርፖሬት የላከው መረጃ ያመለክታል። ዓለም አቀፉ የታዳሽ ኃይል ኤጀንሲ እንደ አውሮፓውያን አቆጣጠር ጃንዋሪ 26 ቀን 2009 በጀርመን ቦን ከተማ ታዳሽ ኃይል ላይ ትኩረቱን በማድረግ ለሀገራት የቴክኒክ እውቀትና የፖሊሲ ምክር የሚሰጥ ገለልተኛ ዓለም አቀፍ ተቋም በመሆን የተመሰረተ ሲሆን ኢትዮጵያ የማቋቋሚያ ስምምነቱን በመፈረም መስራች አባል መሆኗ ይታወቃል። የተከበራችሁ ተመልካቾቻችን ከክፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ